ሁላችንም ህይወትን ስንጀምር ከሌሎች ሰዎች ውጪ ምንም የለንም ማለት በሚቻል መልኩ በሰዎች ላይ ጥገኛ ሆነን ነው የምንጀምረው። እዚች ምድር ላይ ያለ ሰው እገዛ ልናድግ ወይም ልንለወጥ አንችልም። ስለ እድገታችን ሁሌም ቀና ብለን የምንመለከተው ሰው አለ ማለት ነው። ስለዚህ ፓራዳይማችን ወይም የአስተሳሰባችን ማዕቀፍ ወደሚያሳድገን ሰው ሺፍት ሆነ ማለት ነው። በዛች የወጣትነት እድሜያችን ሁልጊዜ የምናስበው ዩ ብለን ነው የምናስበው፣ አንተ ወይም አንቺ ብለን ነው የምናስበው። ይህ ጊዜ ደግሞ የህይወታችን የመጀመሪያ የጥገኝነት ወይም የዲፔንደንስ ምዕራፍ ነው። ነገር ግን የሰው ልጅ እያደገ ሲመጣ የእድገት ጉዞ ከጥገኝነት ወይም ዲፔንደንስ ወደ ነጻነት ወይም ኢንዲፔንደንስ የሚደረግ ታላቅ ሽግግር እየተጠጋን እንመጣለን። ራሳችንን የምንችል ሰዎች መሆን እንፈልጋለን። እድሜያችን እየጨመረና ውስጣዊ ማንነታችን እያደገ ሲሄድ በሌሎች ላይ መደገፍን ትተን ራሳችንን የመቻል ፍላጎታችን ይነቃቃል። ይህ ማለት ትኩረታችንን አንተ ወይም ዩ ከማለት ይልቅ እኔ ወይም አይ ወደ ማለት የምንዞርበት የብስለት ምዕራፍ ነው። በዚህ ጊዜ ይህን ነገር ለራሴ ማድረግ እችላለሁ፣ ለህይወቴ ሙሉ ኃላፊነት ወይም ሪስፖንሲብል የሚወስደው እኔው ራሴ ነኝ ብለን በልበ ሙሉነት ማሰብ እንጀምራለን። በዚህ እድሜያችን ላይ ራሳችን መቻል የእድገታችን የመጨረሻ ማቆሚያ አይደለም። ምንም እንኳን ትልቅ ሰው ብንሆንም አዋቂ ብንባልም ራሳችንን ችለን መኖራችን ሁለተኛውን የእድገት ደረጃ መሸጋገራችንን ያሳያል እንጂ ገና የመጨረሻውና የላቀ የብስለት ደረጃ ላይ አልደረስንም። የመጨረሻው የእድገት ደረጃ ምንድነው ካላችሁ ኢንተርዲፔንደንስ ወይም በብስለት እርስ በእርስ መደጋገፍ ላይ የተመሰረተ ግንኙነት ወይም ደግሞ ዘ ፓራዳይም ኦፍ ዊ የእኛነት አስተሳሰብ እኛ ብለን ማሰብ እንጀምራለን። ስለዚህ ነገሮችን ከማስተካከላችን ወይንም ከመስራታችን በፊት እኔ ወይም አይ ከማደርገው በላይ እኛ ወይም ዊ የምናደርገው ትልቅ ነው ብለን ማሰብ እንጀምራለን። ለብቻችን ከምናሳካቸው ነገሮች ይልቅ አንድ ላይ በጥምር የምናሳካቸው ነገሮች የላቀ ይሆናሉና ሁሌም ቢሆን ኢንተርዲፔንደንስ ወይም እርስ በእርስ መደጋገፍ የተሻለ ሆኖ ይገኛል ማለት ነው። ስለዚህ የስቲቨን ኮቭ ዘ 7 Habits of Highly Effective Peopleን መጽሐፍ በእነዛ 3 ደረጃዎች ላይ ተመስርተን እንመለከታለን ማለት ነው። ዲፔንደንስ፣ ኢንዲፔንደንስ ከዛ ደግሞ ኢንተርዲፔንደንስ። ከጅምር መሰረቱ ስንነሳ ራሳችንን ማስተካከል አለብን። ፊክስ ዩርሴልፍ ፈርስት ይለናል። የመጀመሪያዎቹ 3ቱ ልማዶች ወይም ሃቢትስ ከራሳችን ጋር የምናደርጋቸው የግል ልማዶች ናቸው። እዚህ ምድር ላይ ምንም አይነት ነገርን ማስተካከል የምንፈልግ ሰዎች ከሆንን መጀመሪያ በውስጣችን ያለውን ነገር ማስተካከል የምንችል መሆናችንን ማረጋገጥ አለብን። ድርጅት አለኝ፣ ሰዎችን እመራለሁ ብለን ብዙ ሰዎችን ለመምራት ከመዘጋጀታችን በፊት አልፎ ተርፎ ከጓደኞቻችን ከትዳር አጋራችን ጋር የተፈጠረውን ጸብ ወይም አለመግባባት ለማብረድ መሞከራችንን ከመጀመራችን በፊት መጀመሪያ ከራሳችን ጋር የምናደርገውን ውስጣዊ ውጊያ ወይም ኢንተር ኮንፍሊክትን ማሸነፍ የምንችል ሰዎች መሆን አለብን። በዚህም ምክንያት አይምሮአችንን መቆጣጠር የማንችል ሰዎች ከሆንን ምንም አይነት ውጫዊ ነገር መቆጣጠር የምንችል ሰዎች አንሆንም። ስለዚህ የመጀመሪያው ሀቢት ወይም ልማድ ምንድነው ካላችሁ ቴክ ባክ ኮንትሮል ኦፍ ዩር ላይፍ ይላል። በድጋሚ ህይወታችሁን መቆጣጠር መቻል አለባችሁ። እንደ ፈረንጆቹ አቆጣጠር በ1942 ቪክቶር ፍራንክ የተሰኘ ሳይካትሪስት ወደ ናዚ የጋራ ማሰቃያ ካምፕ ወይም ኮንሰንትሬሽን ካምፕ ገብቶ ነበር። ቪክቶር ፍራንክ ማሰቃያ ካምፕ በመግባቱ ምን አጣ? ያጣቸው ነገሮች ምንድናቸው ካልን ንብረቱንና ቤቱን ተነጥቀዋል፣ ፍሪደሙን ወይንም ነጻነቱን አጥቷል። በተጨማሪም ከሁሉ በላይ የሚወዳትን ባለቤቱ ተነጠቀ። ታዲያ ቪክቶር ፍራንክ በዛ የፖለቲካ እስረኞች ያሉበት ኮንሰንትሬሽን ካምፕ ውስጥ በነበረበት ጊዜ ይመታሉ፣ ይገረፋሉ፣ በጣም አሰቃቂ የሚባሉ ቅጣቶች የሚቀጡበት ቦታ ነው። ነገር ግን ምንም ያህል ቢደበድቡትና ቢያሰቃዩትም ሊነጥቁት ያልቻሉት አንድ ታላቅና ምስጢራዊ ሀብት ነበረው። ይህንንም ማንም መልሶ ሊነጥቀው አይችልም። የማሰብና የመምረጥ ነጻነቱን ዘ ፍሪደም ቱ ቹዝ አለው ማለት ነው። በህይወታችን ውስጥ ማንኛውም አስገዳጅ ወይም አስከፊ ነገር ሊገጥመን ይችላል። ነገር ግን ዋናው ቁልፍ ነገር የገጠሙን ክስተቶች ሳይሆኑ ለነዛ ክስተቶች የምንሰጣቸው ምላሽ ወይም ሪስፖንስ ነው። በህይወታችን ውስጥ በሚያጋጥሙን ውጫዊ ግፊት ወይም ስቲሙለስ እንዴት አድርገን እንደምንቀበለውና እኛ በምንሰጠው ምላሽ ወይም ሪስፖንስ መካከል ሰፊ የመወሰኛ ክፍተት ወይም ጋፕ አለ። ይህ ክፍተት ወይም ጋፕ የኛ ሙሉ ስብዕና፣ እውነተኛ ማንነት ወይም ካራክተር እና ባህሪ የሚቀረጽበት ስፍራ ነው። የእውነተኛ ነጻነታችንን እና የውስጥ ሰላማችንን ልናገኝ የምንችለው በዚህ ክፍተት ወይም ጋፕ ውስጥ በምናደርገው ጥበብ የተሞላበት ምርጫ ነው። ታዋቂው ደራሲ ስቲቨን ኮቭ ይህንን ቦታ ፕሮአክቲቭ ይለዋል። ይህም ደግሞ አንድ ነገርን ማወቅ መቻል ወይም ሪያላይዝ ማድረግ መቻል ነው።
የኛ ህይወት ሙሉ ለሙሉ የኛ ኃላፊነት ነው። ስለዚህ እናንተ ህይወታችሁ የራሳችሁ ኃላፊነት እንደሆነ ማወቅ የህይወት ባለቤት መሆን ነው። እያንዳንዱ ባህሪያችሁ የሚመጣው በየቀኑ ከምትወስኗቸው የጥቃቅን ውሳኔዎች የምርጫ ውጤት እንደሆነ መገንዘብ ትልቅ ግንዛቤ ወይም ሪያላይዜሽን ነው። በተጨማሪ በህይወት ውስጥ ይዛችሁ የምትጓዙት አዎንታዊ አመለካከት ውጪ ካለው አስከፊ ሁኔታ ጋር እንደማይገናኝ ማወቅ ትልቅ የሚባል መረዳት ነው። ስቲቨን ኮቭ ምርጫ እየመረጣችሁ ነው ወይስ ዝም ብላችሁ ሪያክት እያደረጋችሁ ወይም ስሜታዊ ምላሽ እየሰጣችሁ ነው የሚለውን ለማወቅ ከፈለጋችሁ ቃላቶቻችሁን መመርመር ብቻ በቂ ነው ይላል። ታዲያ አሁን በህይወት አክቲቭሊ እየመረጣችሁ የማትሄዱ ከሆነ ሪያክት እያደረጋችሁ ነው የምትሄዱት። ስሜታዊ ምላሽ እየሰጣችሁ ነው የምትሄዱት። ምላሽ እየሰጣችሁ ነው እንጂ እየመረጣችሁ አይደለም ማለት ነው። ስቲቨን ኮቭ ለዚህ ደግሞ ምሳሌ ይሰጠናል። አይ ካንት ዱ ዛት የምትሉ ሰዎች ናቸው ይህንን ነገር ማድረግ አልችልም ነው የምትሉት። ሂ ሜክስ ሚ ሶ ማድ ትላላችሁ። ይሄ ሰውዬ በጣም ያናደኛል ትላላችሁ። እንደዚህ አይነት ነገር የምትናገሩ ከሆናችሁ ወይም ሪአክቲቭ ሰዎች ከሆናችሁ ኮንትሮልን ወይም ቁጥጥርን ከራሳችሁ ውጪ አደርጋችኋል። ያንን ኃይላችሁን ለሌሎች ሰዎች፣ ሁኔታዎች እና ያለፉ ነገሮች ወስደውታል። ፕሮአክቲቭ የሆኑ ቋንቋዎች ግን ይለያሉ። አይ ካን ዱ ዛት ይህንን ማድረግ እችላለሁ ይላሉ። አይ ቹዝ ኖት ቱ ዱ ዚስ ብላችሁ ልታወሩ ትችላላችሁ። ላለማድረግ ወስኛለሁ ወይም እመርጫለሁ ይላሉ። አይ ኮንትሮል ማይ ኦን ፊሊንግስ የራሴን ስሜት ራሴ እቆጣጠራለሁ ይላሉ። አሁን በዚህ ሰው ውጫዊ ህይወት ውስጥ ምንም አይነት ነገር ላይቀየር ይችላል። ነገር ግን ቢያንስ ነፃነቱን መልሶ ያገኘ ሰው ነው። የራሱን አእምሮ፣ የራሱን ልብ መቆጣጠር የሚችል ነው። ያንን ደግሞ ተቆጣጥሮ ቀሪውን ነገር እንዳለ አይመለከተኝም ብሎ የተወ ሰው ነው። ስለዚህ ያንን ማድረግ የሚችል ሰው ከሆነ ምንም የሚሆን ሰው አይሆንም። ፍሪደሙን ወይም ነፃነቱን አግኝቷል እንላለን። ሁልጊዜ ልናስታውሰው የሚገባ ነገር በህይወት ምንም አይነት ነገር ቢያጋጥመንም ያንን ነገር የምንቀበልበት መንገድ ሁሌም ቢሆን የራሳችን ምርጫ ነው። ታዲያ ምርጫውን እየመረጥን ወይስ ዝም ብለን ሪያክት እናደርጋለን? በዕለት ተዕለት በምናደርገው ህይወት ውስጥ ሁለት ነገሮችን ልብ ልንል እንችላለን። አንደኛው ሰርክል ኦፍ ኮንሰርን ይባላል። ሁለተኛው ደግሞ ሰርክል ኦፍ ኢንፍሉዌንስ ይባላል። ሰርክል ኦፍ ኮንሰርን የሚባለው የሚያሳስቡን ነገሮች ያሉበት ቦታ ነው። ለምሳሌ የሀገሪቷ ኢኮኖሚ ያሳስበናል። ጎረቤቶቻችን ስለኛ ያላቸው አመለካከት ያሳስበናል። የምንደግፈው የእግር ኳስ ቡድን ያሳስበናል። እነዚህ ሁሉ ነገሮች ግን በእኛ ቁጥጥር ስር ናቸው ወይ ካልን አይደለም። አብዛኛው የሚያሳስበንና የሚያስጨንቀን ነገር ከቁጥጥራችን የወጣ ነገር ነው። ሪአክቲቭ ሰዎች ትኩረታቸውን የሚያደርጉት በዚህ ሰርክል ኦፍ ኮንሰርን ላይ ነው። አብዛኛው ኤነርጂያቸው፣ አቅማቸውና ጉልበታቸው የሚባክነው እዚህ ላይ ነው። እነሱ ሊቆጣጠሩት የማይችሉ ችግሮች ያነሱና ስለዛ ችግር ቅሬታ ያቀርባሉ፣ ይጨነቃሉ፣ ያስባሉ። አብዛኛው ጊዜያቸውን በዚህ አይነት ነገር ላይ ያሳለፉ በመጡ ቁጥር እነሱ መቆጣጠር የማይችሉት ነገር በጣም እየሰፋ ይመጣል። ምክንያቱም ኃይላቸውንና ጉልበታቸውን መቆጣጠር በማይችሉት ነገር ላይ አውጥተዋል። ሰርክል ኦፍ ኢንፍሉዌንስ የሚባለውን ደግሞ እንመልከት። የምርም ራሳችንን ልንቆጣጠረውና ደስ ካለ ልንቀይረው፣ ልንለውጠው የምንችለውን ነገር ማየት መቻል አለብን። የመጀመሪያው ለምሳሌ አቲቲዩድ ወይም የራሳችን አመለካከት መቀየር እንችላለን። ልማዶቻችንን ወይም ሃቢትስ ካልወደድናቸው መለወጥ እንችላለን። ሰዎችን ስታናግሩ የምታናግሩበት መንገድ ትክክል ካልሆነ ያንን ማስተካከል ትችላላችሁ። ሙሉ ኃይላችሁንና ሙሉ አቅማችሁን አውጥታችሁ ፎከስ በምታደርጉበት ነገር በህይወታችሁ ላይ ትልቅ የሚባል ልዩነት ይዞላችሁ ይመጣል። ፕሮአክቲቭ ሰዎች እነሱ ኢንፍሉዌንስ ማድረግ በሚችሉ ነገር ላይ ብቻ ነው ፎከስ የሚያደርጉት። ማለትም እኔ መቆጣጠር የሚችለው ነገር ምንድን ነው? ያንን ነገር ማስተካከል እችላለሁ ወይ ይላሉ። መልሱ አዎ ከሆነ ያንን ነገር በማስተካከል የሚንቀሳቀሱ ወይም አክት የሚያደርጉ የሚተገብሩ ይሆናሉ። ህይወቴ የራሴ ኃላፊነት ነው ብለው የሚያስቡ ሰዎች ይሆናሉ እንጂ ባለፈው ህይወታቸው በሌሎች ሰዎች ወይንም በሌሎች ጉዳዮች ላይ እያማረሩ የሚያልፉ አይደሉም። የራሳቸውን ህይወት በራሳቸው እጅ ስር ይዘዋል። መቆጣጠር የሚችሉትን ነገር ተቆጣጥረዋል። መቆጣጠር የማይችሉትን ነገር ደግሞ ተወት ማድረግን የለመዱ ናቸው። The 7 Habits of Highly Effective People የተሰኘውን መጽሐፍ እየቃኘን ሁለተኛው ክፍል ላይ ደርሰናል። የመጀመሪያውን ልማድ በዚህ መንገድ ተመልክተናል። ከዚህ በኋላ ያሉትንም ደግሞ በቀጣይ ክፍሎች ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።